በጥቁር ጭንብል የተሸፈኑ በሐሰት ቃል ሕዝብን የሚያታልሉ ነቢያት ነን ብለው ራሳቸውን ከፍ አድርገው የእግዚአብሔርን ስም በውሸት ይጠቀማሉ። ተአምራት እያሉ የሰይጣንን ተንኮል ያሳያሉ። ድሆችን በገንዘብ ተስፋ ያጭበረብራሉ። እግዚአብሔር ሆይ ሕዝብህን ከውሸት ላድን፣ ወደ እውነተኛው ቃልህን መለስ። እግዚአብሔር እንዲህ ይላል ብለው በስም ይጮኻሉ። የራሳቸውን ምኞት ትንቢት ይላሉ። የእግዚአብሔርን ቅዱስ ቃል በገንዘብ ይለውጣሉ። የታመሙትን በሐሰት ተስፋ ያታልላሉ። በፍሬያቸው ታውቋቸዋላችሁ ይላል ጌታ። እግዚአብሔር ሆይ ዓይናችንን ክፈት፣ የሐሰተኛውን ጭንብል አንሳ። እናንተ ሐሰተኛ ነቢያት ጭንብላችሁን አንሱ፣ እውነት ይታይ። የእግዚአብሔር ቃል እውነት ነው፣ የእናንተ ቃል ግን ውሸት ነው። ተከታዮች ንቁ፣ ተነሱ፣ ከውሸት ተለውጡ፣ ወደ መጽሐፍ ቅዱስ ተመለሱ፣ እውነትን ተከተሉ። ሆሳዕና ነዘር በዩቲዩብ ይታያሉ፣ ዘርዝሩ እያሉ ገንዘብ ይጠይቃሉ። ድሆችን ያደያሉ፣ ሀብታሞችን ያበለጽጋሉ። ታላላቅ ምልክቶችን ቢቻላቸው ያሳያሉ። እውነተኛው ነቢይ በቅድስናና በፍሬ ይታወቃል። ሐሰተኛው ግን በውሸትና በጥፋት። እግዚአብሔር ሆይ ሕዝብህን አድን፣ ከነሱ እንለይ፣ የእውነትን መንገድ እንከተል። እናንተ ሐሰተኛ ነቢያት ጭንብላችሁን አንሱ፣ እውነት ይታይ። የእግዚአብሔር ቃል እውነት ነው፣ የእናንተ ቃል ግን ውሸት ነው። ተከታዮች ንቁ፣ ተነሱ፣ ከውሸት ተለውጡ፣ ወደ መጽሐፍ ቅዱስ ተመለሱ፣ እውነትን ተከተሉ። ሆሳዕና መጽሐፍ ቅዱስ ይናገራል የበግ ለምድ ለብሰው ስለሚመቱት፣ በውስጣቸው ግን ነጣቂ ተኩላዎች ስለሆኑት። በፍሬያቸው ታውቋቸዋላችሁ፣ የሐሰተኛው ፍሬ ውሸትና ጥፋት ነው። የእውነተኛው ግን ሰላም፣ ቅድስናና ፍቅር ነው። እግዚአብሔር ሆይ አንተ እውነት ነህ፣ ውሸትን አትወድም። ከውሸትን ላይ እውነትን እንከተል። መንፈስ ቅዱስ ሆይ እንድትመራን እንለምናለን። እውነት ነፃ ያወጣችኋል፣ ወደ ቃሉ እንመለስ። አሜን።